ሩታ ያማል አይደለ? ምንድነው የሚያመኝ? ምን ችግር አለው? ጀመር ጤነኛ አይደለም። ምን አብርሃም አረ ጋይስ ትኑ እያደረገ ያሉ ግን ጤነኛ እኔ እኮ ሩታ እንዴት ነው ችላ ቁጭ ያለችው እስካሁን ድረስ? ሩታ እንዴት ነው ይሄን ሰውዬ እንዴት ነው ችላ አብርሃም ይዛን እንዴት ነው እስካሁን ራሱ በሰላም እያወራች ያለችው ነው እያልኩኝ ያሉት። እኔ እኮ ባለፈው ተናግሬያለሁ። አብርሃም ያጨሰው ነገር አለ ከካሜራ ጀርባ የሆነ የሚያጨሰው ጋንጃ ምንድን ነው አደንዛዥ ይጠቀማል። ይሄ ለማሳሰሪያ እንዲመቸን ነው። እሺ እንዲመቸን ነው ለማሳሰሪያ። አብርሃምን ሄደን ሸቤ ማስገባት ከፈለግን ጋንጃ ጨሳት ይመርመርልህ፣ ሄደን ይመርመርልህ ማለት ነው። አለቀ በቃ። ምንም የሚያስፈልግ ነገር የለም። እንዲህ አይኖር እኮ በዚህ ልክ ከሳተ እኮ አጫስና ጋንጃ ተጠቃሚ እንደዚህ ሊያደርግ የሚችለው እንደዚህ አይነት ነገር እንደዚህ አይነት አላግባብ ድርጊት ሊያደርግ የሚችለው በቃ እንደዚህ አይነት ሰው ነው በቃ። እና አብርሃም ደግሞ በዚህ ልክ ደግሞ አይምሮ የወረደ አይምሮ የተላጨ ጸጉሩ ማለት ነው። እና በጣም እኔ አላውቅም። እኔ ሩታ እንዲህ እስካሁን ችለው ራሱ ቁጭ እንዳለች ዲህ የሚያስቡ እንደ አብርሃም ወዲህ ሂድ ነው። የሰው ልጅ እኮ ወደፊት ነው እየሄደ ያለው። አብርሃም ደግሞ ወደኋላ የሆነ እንዲህ ነው ግራ የገባው። ግራ ተጋብቶ ግራ ያጋባት ሩታ እና ሩታም አንደኛውን ቆርጠላት ትንከራተታለች በመሀል ምናምን እና በጣም ነው። በዚህ አጋጣሚ ሩታ በጣም ነው የምታሳዝነኝ። እኔ አላውቅም ብቻ ግን የእሷ ስሜት አብርሃም ሊረዳ አልቻለም። እኔ እንደውም ከአብርሃም ይልቅ ከአብርሃም እንደውም የኔ ስሜት ጎደለ ሩታ ማለት ነው። እና በጣም እኔ የምሬ ነው የምላችሁ እና ከልቤ ነው ያሳዘነችኝ በጣም። እዚህ ጋር የሰማ ስሜት የተናገረችው ንግግር እንዳለ ሙሉ ልክ ነው። እና ወደፊት እኮ አይታወቅም እኮ አንዳንዴ በሰውየቱ ላይ መጫወትም እንዳለ ሆኖ በራስ ላይ ይደርሳል። አለቀ። አሁን አንተ እየቀለድክ የተዝናናባ ሊሆን ይችላል እና ሩታም ደግሞ ተመልሳ አንተ ላይ የሆነ ሰው አግኝታ ወይ የሆነ ወንድ አግኝታ ልትጫወትበት ትችላለች እና የሆነ አታረጉም ግን ያው ብታረግም አያቅታትም። እና ደግሞ አንተ ደግሞ በዚህ ልክ ደግሞ ወርደ ልጁን ወስደህ ምናምን እዚህ ጋር ሾው ለመስራት ካሜራ ፊት ምናምን ደቅነ ልጁን ገንዘብ መስሪያ መጫወቻ ምናምን ታደርገዋለህ። እዚህ ጋር ደግሞ የሩታን ህይወት ታመሰቃቅለዋለህ። አይዶን ነው እኔ ቤተሰቦቿ ራሱ እንዲህ እስካሁን ተፋቹ እንዳላሉ ራሱ እኔ በጣም ነው የሚገርመኝ። እና በዚህ ልክ እኛ አሁን ሪያሊቲ አልመሰለንም። የሆነ አንዳንዴ እንዲህ መሰላችሁ አብርሃም ጤነኛ አይደለም የሆነ ሰዓት ማለት ነው። የምሬን ነው ብላችሁ የሆነ ሰዓት ከቤት አስወጣችኋል ምናምን በቃ እዚህ ጋር እንስራ ምናምን ይሰራራሉ በቃ እኛ ድራማ ብለን ላሽን እንላለን። አንዳንዴ አብርሃም ደግሞ እንዲህ ነው የሆነ እየለቀቀ አይምሮ እየሳተ እየወለቀ እንዲህ ነው አይምሮ በቃ የሌለ ወለቀ ማለት ይቻላል። አብርሃም እና ይመጣና ልጁን አንስቶ የሆነ ሰዓት እንደውም ሪያሊቲ የሆነ ለቃል አለ የሆነ እኛ አንዳንዴ ድራማ ይመስለናል። እኛ እናልፋቸዋለን በቃ የሆነ ድራማ ነው ምናምን በሚለው ማለት ነው እናልፋለን። ግን አሁን ማለት ነው በቃ እንዴት ነው ትክክለኛ ስሜት አንዳንዴ በቃ ትክክለኛ ስሜት ያን ፊሊንግ ካሜራ ላይ ወጥታ ያንን እንደዛ እንድትሆን እያደረጋት ነው አሁን ሩታን ማለት ነው። በፊት ይሁን ድራማ ነው ምናምን እያልን እናልፋለን። ግን ኖርማል ነው በቃ እኛ ኦልሬዲ አይተን ምናምን በቃ እንትን እንላለን። እና አሁን ግን አብርሃም ሳስበው ሩታን በቃ ትክክለኛዋን ንዴትና ትክክለኛዋ ሩታ በቃ አለ አይደል ትክክለኛው ማንነት ትክክለኛውን ድርጊት የሆነ ሰዓት ድራማ ነው ብለን ምናምን የምንለውን አሁን ላይ ደግሞ እውነተኛ አሁን ለምሳሌ እንዴት መሰላችሁ ሴት ምናምን ችግር የለውም። ግን አሁን እዚህ ጋር ልጁን ሄዶ ከቤት ወስዶ ምናምን እዚህ ጋር ሩታ የሆነ በቃ አለ አይደል እንዴት ነው መሰላችሁ የተሰማት የውስጧን ስሜት በጣም ተናዳለች። አብርሃም ደግሞ ሄዶ ነው ለእሷ ሳይነግራት ልጁን እንዳመጣ ከዚህ ቪዲዮ የተረዳሁት። እና በዚህ ልክ ደግሞ ይሄን ያህል ደግሞ እንግዲህ ነው አንዳንዴ ያው ሩታም እንዳለችው ሾው ለመስራት በልጁም ለመጫወቱ ሆነ ብቻ በልጁ ለገንዘብ ለማግኘት ኢቭን እንኳን ማለት ነው ትክክለኛው እኔ አላውቅም ብቻ ግን አብርሃም እኔ እዚህ ጋር ያስመስላል እንጂ ከጀርባው ብዙ ነገር ያደርጋል። ብዙ ሴቶች አሉ ያጋድማል፣ ያስተኛል ምናምን። አሁን እኮ ከሩታ አንደበት ነው የሰማሁት። እና በዚህ አጋጣሚና አብርሃም አላውቅም ብቻ ልጁንም አይፈልገውም። ሩታ እንደተናገረች ከሆነ ልጁም ለልጁ ያለው ስሜት እስከዚህም ነው። እኔ አላውቅም ብቻ ሌላም ቦታ ልጅ ሊኖር ይችላል። ሩታ ሄደሽ ፈልገሽ የሆነ አስሰሽ ካላገኘሽ በስተቀር እኔ እንዴት እንደቻልሽ ማለት ነው። እንዳንቺ አይነት ትዕግስተኛ ሴት ቢኖር እዚህ ያላም ነው የት በደረስን። እና አልታዩም አሉ ሊኖሩ ይችላሉ። ግን የሩታን ያህል ደግሞ አላውቅም የሩታን ያህል በጣም ችላለች ከዚህ በላይ። አብርሃም ደግሞ ችግር አለበት። ቢያንስ እኮ
እንደዚህ አይነት ነገር የሆነ አይደረግም እኮ ቢደረግም በቃ ራሱ ተሸፋፍኖ እዛው በዛው በቃ ያልቃል፣ ጉዳዩ ያልቃል። በቃ ተሸፋፍኖ እዛው በዛው ያልቃል። እና እዚህ ሚዲያ ላይ የሆነ ነገር ለማግኘት የሆነ ብር በቃ አለ ሩታም እንደተናገረችው ከሆነ ብር ለማግኘት ሾው ለመስራት ልጁ የምፈልገው ከሆነ ኦልሬዲ እኮ በቃ ምን አልወለድኩም ማለት ነው። በቃ አለቀ። ይህ ማለት ልጁን አፈልጎም በቃ አንተ ለአንተ ሌላ ስሜት ለሴት ሌላ ስሜት ነው። በቃ ለሩታ ስሜት የለህም፣ ለሌላ ሴት ነው በቃ እያጋደምክ ሌላኛውን እየቀየርክ እና አላቅም 10-11 ልጅ ሊኖር ይችላል ከሌላ ሴት እና ያ በስቶብ ነው። ይህንንም ልጅ ከልብ ማይሰማ በቃ የሆነ ሾው ለመስራት ድራማ ምናምን ለማድረግ ነው ልጁ የምፈልገው እንጂ ይሄ ለሌላ ነገር ልጁን ወደኸው ምናምን አይደለም። በቃ ኦልሬዲ ልጁንም ለጥቅም ነው የምፈልገው። አለቀባቸው። ለጥቅምና ለጥቅም ነው ሲጀመር። እንደዚህ የታባትም የዚህ ሀገር የትም ሀገርም የለም እና በዚህ ልክ ደግሞ ዘግታ እዚህ ደረጃ ላይ መድረስ ደግሞ ያሳዝናል። የድሮ አብርሃም አይደለም። ድሮ አብርሃም እናውቀው እንደዚህ አይደለም እና አንዳንዴ ገንዘብ ሲያገኝ እንዴት ነው አንዳንድ ሰው ገንዘብ ሲያገኝ ልውጥውጥ ይልባቸዋል እና ይህም እንደዚህ ነው ልውጥውጥ ያለው አብርሃም እና አደብ ገዛ በልክ ሁን አለቀ። ይህን ያህልም ማስጨነቅ ምናምን ኦልሬዲ የምትሰራውን ትሰራለህ አለቀ። ግን እዚህ ጋር ደግሞ ሪያሊቲ የሆነ ነገር እዛው ሸፍነህ እዛው በቤት እንዴት ነው ጓዳያን እያወጣ ነው የጓዳያን ገበና እያወጣ ነው እና ሁሉ ነገር በቤት አድርገው በልኩ አድርገው አንዳንዴም ማንም ሲበዛ ይመራል። ስለዚህ ይህን ያህልም ሩታን ደግሞ ማስጨነቅ የለብህም አለቀ። ሲጀመር እዚህ ያደረሰ እዚህ ደረጃ እኮ እንደሱ ያደረገች እኮ በተለይ ሩታ ነች አይደለ? ስለዚህ ሩታን ነው አንተ መያዝ ያለብህ፣ መንከባከብ ያለብህ፣ ከእሷ ጋር አብረህ መሆን ያለብህ፣ ብዙ ላይፍ ማሳለፍ ያለብህ ከሩታ ጋር ነው። በቃ አላር ይሄን ያህል ማስጨነቅ የለብህ። ምክንያቱም እዚህ ደረጃ እንድደርስ ዋነኛው ሚና የተጫወተችው አንደኛው ሩታ ነች እና ይህንንም አርቅ አስብ። አንዳንዴ ለገንዘብ ብለህ የምታደርገውን ነገር እንትን አትበል፣ አትጣ ምናምን እና እስኪ ተንከባከባት፣ እስኪ የሆነ ነገር አድርግላት እና የሆነ አስደስታት ምናምን እና የሆነ ማስደሰት ሲባል ደግሞ እድሜ ልካል አይደለ? የሆነ በቃ ዝም ብለህ እያስደሰትካት ኑር ምናምን እንጂ እዚህ ጋር ተጣላ እዚህ ጋር ሩታ እንደዚህ ዛሬ አስደስታን ነገ ደግሞ እዚህ በቤት አትከፋ ከሆነ እኛ ምን ያደርግልናል? ገባህ አይደለ? ለሌላም ሰው ትምህርት እንዲሆን እዚህ ጋር ማድረግ ያለበት እሱ ነው እና በዚህ ልክ ደግሞ ልጁ እኮ ነገ እኮ አልኩ እኮ ያንተን ቪዲዮ ያያል እኮ እዚህ ጋር እኮ እየተናገረች ነው። አንተ ደግሞ አይገባህም። እዚች ጋር ልጁ አድርጎ ምናምን ስትባል የሆነ በቃ አይምሮ ሌላ ታሪክ ነው የሚያስበው። ምን እንደሚያስብ አላውቅም። ስትሃል አላውቅም። ማን እንደጠጣ የሆነ የምታጨሰው ነገር አለ ይሆን አላውቅም። እና አንዳንዴ ሩታን ብቻ ሳይሆን የምታቃውሰው እኛንም እዚህ ጋር የሚከታተሉ ሚዲያዎቹንም ነው እያቃወስክ ያለው እያሳበርክም ያለው። ስለዚህ አደብ ግዛ፣ በልክ አድርገው። ይህን ያህል ምንም መልጠጥም ማስለጠጥም አያስፈልግም። ብሎ እንዴ ምንሽ ሄዱ በቃ ተረጋጋ፣ በልክ አድርገው። መሰራውን ትሰራለህ፣ ሌላ ነገር በቃ። ስለዚህ እኔ አይዶን ነው አላውቅም። አብርሃም ከካሜራ ጀርባ ምን እንደሚያደርግ አላውቅም። እኔ ስንቱ ሴት አጋድሞ እንደለቀቀ አላውቅም። እና ሩታንም በዚህ ልክ እንትን ማለት ምናምን ችግር አለው። መልእክቱን መተህ የወሰድከው ዝም ብለህ ብድግ አድርገህ ትወስዳለህ እንዴ? እንዴ ሩታ ተረጋጊ እንጂ። ለምንድነው? እንዴት ነው የምረጋጋው? እንዴ አባት እኮ ነኝ። ይሁንክ እንደሆነስ አባቱ ይሁንክ እንደሆነ ያለ እኔ ፍቃድ ያለ እናቱ ፍቃድ ምንም ነገር ሳላቅ ብድግ አድርገህ መውሰድ ትችላለህ እንዴ? ምን ችግር አለው? ቆይ በደንብ ችግር አለው። ለምን ምክንያት? በደንብ ችግር አለው እንዴ? እቃ ነው እንዴ? እቃ ነው። ዝም ብለህ ብድግ አድርገህ እንደፈለግህ አንስተህ ይዘው የምትሄደው እንዴ? ሩታ ተረጋጊ። በመጀመሪያ ራስሽን አረጋጊ። እያወራሽ ያለሽው ነገር ግን ታውቁሻል። እዚህም እውነትም እቃ ነው እውነታውን እኮ የዚህ ጋር እኮ ሪያሊቲ በቃ ትክክለኛ ስሜት የሩታ ስሜት አሁን የተረዳሁት እንዲህ መሰላችሁ። አንዳንዴ የሩታ ምን ታደርጋለች መሰላችሁ? የሆነ ሰዓት ትቆጣጠራለች፣ ራሷን ትቆጣጠራለች በልኩ ምናምን በልኩ በቃ የሆነ ሰዓት አብርሃም የሆነ አቅጣጫ ሊያሳሳት ይሞክራል። እንዳያችሁ ከሆነ ማለት አቅጣጫ ሊያሳሳት ሲሞክር የሆነ ሰዓት ትረጋጋለች፣ በጣም ተረጋጋለች ሩታ። የሆነ አንዳንድ ሰዎች የሆነ አርተክስኛ አይደለችም ምናምን አብርሃም እንደዛ ሰማን ሊያጠፋት እንዲህ ትናደዳለች ተናዳጅ ምናምን። ግን እንደሷ እንደ ሩታ በቃ ሚስ ሰው የለም፣ ቻይ ሰው የለም። በጣም ሲብስባት በጣም ኦቨር ሲሆንባት ነው የውስጥ የምትናገረው። የተናደደችው ምክንያት የምትናገረው በዛ ምክንያት ነው። እና እንደ ሩታ ቻይ ሴት የለችም፣ በጣም ቻይ ሴት ነች ሩታ። እና አንዳንዴም ምንድነው
አለ የሆነ አባባል ሚስት ለባላ ጎፈር ምናምን አለ ይቻለ እና እሱ ምን ጠፋብኝ አይደል ሆነ ለአብርሃም አያስፈልግም እንደዚህ አይነት ነገር አያስፈልጉም። በቃ ለአብርሃም ወጥ የሆነ ቀጥታ ነገር ነው የሚያስፈልገው። ይሄ ማለት የሆነ በዱላና በማስፈራሪያ ካልተቆነጠጠ እዚህ ጋር የተከመሩን ጉንጭ እንዲህ ካልተቆነጠጠ አይገባውም። እና አብርሃም እኔ እንዲህ ነው ከህይወቷ ጭራሹን ማስወጣት አለባት ሩታ በቃ ከህይወቷ ይሄ ማለት ልጁንም ራሷንም ከሀገር ሄዳ ማስወጣት ነው ያላት አማራጭ በቃ ይሄ ብቻ ነው። ምክንያቱም በጣም የሰው ህይወት እያበላሸ ነው። ምንድነው አካሄዱ ራሱ እንዴት ነው አላውቅም። ምን አይነት አካሄድ በቃ አንዳንዴ ለካ ብርም እንዲህ ነው እንዲህ ለካ የሆነ ብር አንዳንዴ ያስጣል፣ አይምሮ ያስጣል በጣም። እና የተረዳሁት ነገርም ከአብርሃም ይሄ ነው ነበረም እና ድንገት የሩታ አጋዥ ነበረች እና ከእሷ ነው ተቀብዬ የመጣሁት ማለት ነው። እንግዲህ ግዴታ ስለሆነ ልውልዬንም ትንሽ ካገኘሁት ቆየና ለዛ ነው ማለት ነው። ፋሚሊዎቼ ፍቅር ጋይስ መጣለች። እንዴት ነው ግን እንደ አንድ አባት ስታስቡት እዚህ ጋር ልጁ የራሱን ልጅ ይዞ የሌላ ሴት ምናምን አያስባችሁታል? ኢማጂን ልጁን ይዛችሁት እንደዚህ አቅፋችሁት ሌላ ሴት ስታወሩ ምናምን ማውራት እኮ ኖርማል ነው። ግን በቃ ኦልሬዲ ፍቅረኛዬ ነው ምናምን ብሏል አይደለ? እሱን ስታስቡት አስቡት። ልጃችሁን ይዛችሁ ሌላ ሴት ይሄ እኮ ማለት የእንጀራ እናት ማለት ነው። ኢማጂን እኔ ለልጁ ነው ማስብለት። ልጁ ሲያድግ ምናምን ምን እንደሚያይ ምን እንደሚመለከት ከአባቱ ምን እንደሚማር አስባችሁታል? ይሄ ልጅ አድርጎ እንደ አባቱ ምናምን ብቻ የሆነ ፊሊንግ አለው የሆነ እንደዛ መቀየር አለው። እና ሁሉ ነገር ደግሞ ልጅም ያያል። ያሁን እኮ አንተ እኮ አሁን ልጁም አድርጎ ይህን ቪዲዮ አጠፋዋለሁ ምናምን ብለህ እኮ ልታስብ ትችላለህ። ሚዲያ ነው፣ ሶሻል ሚዲያ ነው። አንዱ ቀርጾት ያስቀምጣል፣ ነገር ይለቀዋል። በቃ እንደዚህ አባት እንደዚህ ትባላለህ። በቃ አሁን አንተ አብርሃም እዚህ ጋር እንዴት ነው መሰላችሁ? አብርሃም አሁን ላይ የነገውን አይደለም የሚያስበው። አብርሃም የሚያስበው የዛሬውን ብቻ ነው። ይህም ማለት እንግዲህ ለልጁም አይጨነቅም ማለት ነው ባጭሩ። ገባችሁ አይደለ? አብርሃም አሁን ለልጁ አይጨነቅም፣ ለነገ አያስብም። የዛሬውን ብቻ ነው የሚያስበው። የዛሬውን ይኖራል ምናምን በቃ ሌላ እንትን ነውና አስተሳሰቡ የወረደ የዘቀጠ እንዴት ነው ለቃላት መግለጽ የሚያቀት አባባል አለ። በቃ የወረደ ነው አብርሃም። ለትዳርም አይሆንም በቃ የታወቀ ነው። ሲጀመር ለትዳር የሚሆንና ማለት ያስታውቃል። እና ሩታ ራሱ ከመጀመሪያ ስታየው ራሱ ያው ላይፋቸውን ቀይሯል። ግን ላይፋቸውን የሚቀይሩ ያው በዚህ ልክ ደግሞ መውረድ መዝቀጥ እንደዚህ አያስፈልግም። ልጅ አለ፣ ብዙ ነገር አለ፣ አስተሳሰብ መቀየር አለበት። ስታደርግም ይሆናል አይደል? አይምሮ እየበሰለ ነው የሚሄደው። እና ያ ሰዓት ደግሞ ልጅ የሚባል ነገር አለ። ልጁ ምን ያህል ምናምን የሚባለውን ነገር አንተም ቆም ብለህ ማሰብ አለበት። ስለዚህ አንተ አሁን እንደውም እየበሰልክ ነው መሄድ ያለብህ እንጂ እየጠረርክ ነው ጥሬ የሆንክ ምናምን መሄድ የለብህም። እሱ በዚህ ልክ መሆን የለበትም። እና አስተካከል ይሁን አንተ ምን አልነገርም ማስተካከል ምናምን ብዬ ያው ታውቃለህ መቼስ ያ ሰውና ከገባ ካልገባ እንግዲህ ፈጣሪ እንዲገባ ያደርግ። ጋይስ እንዴ አባቱ ነው የሚመስለው። እንደኔ ባይዘዊ በጣም ዝምተኛ፣ በጣም ቀብራራ፣ በጣም ዝምተኛ ነህ። እና ምንድን ነው እሱ ቀብረር ያለ ነው። ምንድን ነው የሚሉት በዝምታው ሰው ገዳይ እና አይደል? ደግሞ ያነሳለህ ሉሌ እንዲህ በላት በላት አስበዋል። ሉሌ ይህን ቪዲዮ ስታየው የወንድ ፊት አሁን ለምሳሌ ሉሌ አሁን እዚህ ጋር አደገ ምናምን 18 ዓመት በላይ ሆኖ ምናምን ይህን ቪዲዮ ስታየው ሉሌ አባት አውሬ ነው፣ በጣም አውሬ ነው። እኔ ብቻ አይምሮ እንዳይነካ ምናምን ሉሌ አይምሮ እንዳይነካ። አባት አተራማሽ ነው። 2 ሴት 3 ሴት ከጀርባው ደግሞ 100 ሴት ሊኖር ይችላል። አይ ነው 40 ሴት ሊኖር ይችላል። አጣራ ይሄ ቪዲዮ የውሸት ነው ቪዲዮም እንዳሰማ ሉሌ ካደክ ይሄ ቪዲዮ ካየክ እና በጣም የሌላ አተራማሽ ነው አባት። ተጠንቀቀው። አጣራ
እና እናትን በጣም ያሰቃያታል። በጣም ከሚባለው በላይ በተለይ እናትህን በቃ የሆነ አይምሮዋን ያስታታል፣ ያስቀውሳታል ምናምን ብቻ አባትን እንዳሰማው ካደክ ማለት ነው። ሉሌ እዚህ ጋር ካየኸው የምሮ እርግ ካየኸው ካደክ ማለት ነው። ሉሌ 18 ዓመት በላይ ከደረስክ አካባቢ ይህም ቪዲዮ ታየዋለህ እና አባትህን መርምሮ በቃ እና በጣም ሴት አተራማሽ ነው። ተጠንቀቁ ሉሌ ጠርጥር። እኔ እንደዚህ አይነት ቪዲዮ አልመጣልኝም። በእውነት ይመጣልኛል እኮ ቪዲዮ ልክማ አትሁኝብኝ። ኧረ አይደለም አላየሁም፣ ግን የምርሽዋ ጌታ ከዋና ቦታ ወስጄዋለሁ። ጂም ቤት 1 ለ2 ወር ሰልጥኗል። እንዴት ነው ትሬኒንግ ምናምን ጠንካራ እንዲሆን ባይሴፕስ ትራይሴፕስ እያየ እየተደመምኩ እኮ ነው እንዴ። አይ ጀግናው የአባቱ ልጅ እያየሽ ነዋ። ኧረ ልጁ ደንግጣል። ላይ ላግዝሽ። ኧረ ከንፈሬ ጌታ ላግዝሽ። ከንፈሬን እንትን እያለው እኮ ነው። ሎሌና ና እንዴ የእሱ ልጅ አንቺ ነው ወይንስ እኔ ነው ልጁ? ግራ ጋበና ሎሌ ያሌክስ ጥሩ ነበር። እኔ ሲለኝ ፍቅሩ በጣም ሎሌ ከእንጀራ እናትህ ጋር አባት ሶስተኛዋን ይዟታልና እቺ የእንጀራ እናት ነች። እስኪ ወደ ጉዳይ ስንገባ ማለት ነው አብርሃም እኔ ሩታ ፈጣሪው ናት። ሩታ በዚህ አጋጣሚ ፈጣሪው ናት። እኔ እንዲህ እንደሆነ አላውቅም። በቃ ምን ልበል አሁን እኮ እኔ ቃል አጠረኝና እንዴ ምን ልበል እግዚአብሔርን አጠረኝ። እኔ ለሩታ የሰማኝ ስሜት እዚህ ጋር መግለጽና ትክክል ነች። አሁን እዚህ ጋር ያደረገችው እንደውም ያንሷል። አብርሃም እዚህ ጋር መቆጣቱ ምናምን እና በጣም ያንሷል። በጣም ከሚባለው በላይ እና እዚህ ጋር ሩታ እንደውም ምንም አላለችው። ባጭሩ እዚህ ጋር አላቸው አንዳንድ ልጅ ሰዎች ምናምንና ትክክል ነች ሩታ ምናምን ትላላችሁ፣ ግን እንደውም ትክክል አይደለችም ሩታ። ትክክል የምትሆነው አብርሃምን ይዛ በድንጋይ ያው እንደነገርኳችሁ ብቻ የሆነ ስትበቀሉ ያለ ፊሊንግ አለ አይደለ? እሱ ነው ትክክል የሚያስብላት ሩታ እንጂ እዚህ ጋር ያለው ነገር ትክክል አይደለም። ያንሰዋል አብርሃም ያ ነገር ገባችሁ አይደለ? ስለሰደቦቹ ምናምን ነገር እሱ ትክክል አይደለም። ከዚህ በላይ ነበር የሚገባው ለአብርሃም ማለት ነው። እንዲሁም ያንስበታል። ሩታ እንደውም አውርታውን ዝም ብለው ነው የሄደችው። እንደውም ሩታ እንዲህ አንዳንድ ሴቶች ሲተመልከቱ ይሆናሉ አይደለ? በቃ ምን እንደሚያደርጉ ምን እንደሚፈጠረ ኦልሬዲ እኮ ቀጥታ ወደ ፍቺ ነው የሚሄዱት አይደለ? ይህ ማለት ቀጥታ ያንገራግሩ በቃ እንደ ሩታም አይዘልቁም ነው ሳስበው። እና ሩታ የቻለችውን ችላ ነው እዚህ ደረጃ የደረሰችው። ብዙ ነገር እንዲሁም አንዳንድ ላይፎችን ማየታለች። አንዳንዴ እንዴት መሰላችሁ በህይወታችሁ ውስጥ ትንሽዬ ለውጥ ካገኛችሁ ያችን ለውጥ ተጠቅማችሁ ሌላ አማራጭ መፈለግ ነው። ስለዚህ ሩታም የሆነ ለውጥ አግኝታለች፣ ግን አማራጭ አላት። አማራጯን መጠቀምም አለባት። ይህ ደግሞ ልጇን ይዛ ከሀገር መውጣት ብቻ ነው። ስለዚህ በመሀል አትጎዳም፣ የራሷን ህይወት ትጀምራለች። በቃ አላለ ምንም የሚያሰበችው ነገር በቃ ነፃነቷን አግኝታ ትኖራለች፣ ያው በራሷ ማለት ነው። እና ልጁም ይህን ያህልም እንትን የሚባል ነገር የለም። በቃ ኦልሬዲ ሰላም ያገኛል። ይሄ ማንም አይነት ቆም ይሄ የሚያተራምሰውም ስለዚህ አንደኛም ለልጁም ሰላም አያገኝም፣ ሁለተኛ ሩታም ሰላም አታገኝም፣ ሶስተኛ ደግሞ ሌሎቹም ሴቶች አሉ እንደ ሄርሜላ አይነቶቹ ምናምንና በዚህ አጋጣሚ አንድ ነገር የምንፈልገው አብርሃም እንደዛ ስታረጊ ብቻ ነው ከስህተቱ ይማራልም ሊማርም የሚችለው ብዬ ነው የማስበው። እና አንድ ትምህርትም መስጠት ያለብሽ ሩታ በራስሽ በግልሽ አንድ ትምህርት ለአብርሃም እንደዚህ አይነት ትምህርት መስጠትም አለብሽ፣ ማስተማርም አለብሽ። ከዛ ወዲህ ምን እንደሚፈጠር ምን እንደሚያይ ቆመሽ መከታተል ነው፣ ቆመሽ መጠበቅ ነው። ያን ሰዓት እግርሽን ስሞ ነው የሚቀበልሽ። ይኸው ምን አለበኝ እግርሽን ስሞ ሩታ አጥፍቻለሁ ይቅርታ አድርጊልኝ ብሎ ይቀበልሻል። ስለዚህ ለአብርሃም አንድ ደህና ትምህርት አስተምሪው። ይሄን ያህልም መለማመጥ አያስፈልግም። ይሄን ያህልም እድል መስጠት አያስፈልግም። እንዳላየ ማለፍም አያስፈልግም። ስለዚህ ለአብርሃም አንድ ትምህርት ያስፈልገዋል። ያን ትምህርት ደግሞ ተግባራዊ አድርገሽ ጸድቆ አብርሃም እግርሽ ላይ እንዲወድቅ ማድረግ ነው እንጂ ያለብሽ ፊትም መስጠት የለብሽም። ይሄን አድርጊ
ያን ሰዓት እግሬን ስሞ ነው የሚቀበልሽ። ስለዚህ ተጠቀሚበት። በቃ ያለሽ አማራጭ ይሄ ነው። ሰላማዊ ህይወት ለማግኘት ከፈለግሽ ያንን ማድረግና ማድረግ ብቻ ነው ያለሽ አማራጭ። ስለዚህ ሌላ ሴትም እየመጣ ፊትሽ ላይ እያሳየ አስበሽዋል። እንዴት ነው እናንተ ራሱ ታስቡት። ባላችሁ ሌላ ሴት አምጥቶ አጠገባችሁ ብቻ ስታስቡት በጣም ደባሪ ፊሊንግ ነው። እንደውም አንዳንድ ሚስቶች ቦላ ጥይት ካላችሁ በጠመንጃ ነው ግንባር የሚሉት። ገባችሁ? ሩታች አይነች ብሎ በዚህ ምክንያት ነው። በጣም ብዙ ነገር ይችላለች። እኛ ከዚህ በላይ ያላየውን ነገር ብዙ ስላለች የአብርሃም እና ያው ሚዲያ ላይ አይወጣም በሚለው ነው እንጂ የአብርሃምን ያደረጋችሁ በደል ያሰቃያትን ምናምን በጣም ብዙ ነገር ይዘው ነው ዝም ያለችው። እና አንዳንዴ ምን መሰላችሁ የአብርሃም አካውንት መዘጋት አለበት እላለሁ። ይህ ማለት ሰላም አያገኝም። በቃ የሆነ ይህንም ያንንም የሰው እያበላሸ ነው የሚኖረው። የአብርሃም አካውንት ግዴታ መዘጋት አለበት። ተሰብስባን ቢሆን ማጅራቱን ማለት አለብን። እና በቃ ብቻ እንዴት ነው ሴት ልጅ ስትሰቃይ፣ ሴት ልጅ ስትበደል፣ ሴት ልጅ እዚህ ጋር ስትጎዳ የማይሰማ ሰው ማለት እንግዲህ ከእንስሳት ባህሪ አንዱ ነው ማለት ነው። ይህ ማለት አብርሃም እንስሳት ነው፣ አይምሮ የለውም፣ አያስብም። እንስሳ በቃ ኦልሬዲ እንስሳ እንደውም እኮ ያስባል። ይህ ማለት የቤት ውሻ አስቡት። የቤት ይጠብቅልሃል፣ ያባርላል፣ ያስባል። ቢያንስ ጭንቅላት አለው። የቤት ውሻ እንስሳ ነው፣ አስቡት። ግን አብርሃም ደግሞ ከዚያ በታች የወረደ እንስሳ ነው። አያስብም፣ ጭንቅላት የለውም። ለገዛ ሚስቱ አያስብም፣ ለገዛ ልጁ አያስብም። በዚህ ልክ የወረደ ጭንቅላት ደግሞ ከእንስሳትም በሳጭ እንስሳ ነው ማለት ነው። እና በጣም ያሳዝናል። ትችላለህ እንዴ? ምን ችግር አለው? ቆይ በደንብ ችግር አለው። ለምን ምክንያት ነው? በደንብ ችግር አለው እንዴ? እቃ ነው እንዴ? እቃ ነው። ዝም ብለህ ብድግ አድርገህ እንደፈለግህ አንስተህ ይዘው የምትሄደው እንዴ? ተረጋጊ። በመጀመሪያ ራስሽን አረጋጊ። እያወራሽ ያለሽው ነገር ግን ታውቁሻል እንዴ? አንተ ሲጀመር አንተ ጤነኛ አይደለም። አእምሮ ልክ አይደለም። ይሄ ልጅ ላንቺ እኔ ብዙ ጊዜ ተናግሬያለሁ። የአብርሃም አእምሮ ልክ አይደለም። የአብርሃም አእምሮ መመርመር አለበት ብያለሁ። እና እሱንም ማድረግ የምትችሉት ተባብራችሁ ይዛችሁት ነው። ሆስፒታል ወይም የሆነ ቦታ አስገብታችሁት ያን ቼክ አድርጋችሁ ከዚህ በፊትም እንደተናገርኩ ከሆነ ያን ቼክ ተደርጎ ቪዲዮ ላይ ያው ተናግሬያለሁ። እና ተደርጎ ማረጋገጫ ሰርተፊኬት ካላገኘ በስተቀር አብርሃም ጤንነት አሁን ላይም ያሳስበኛል። ጤነኛም አይመስለኝም። በዚህ ልክ ስቷል። አንዳንዴ እንዴት መሰላችሁ የሆነ ሰዓት እኮ ችላ ብላችሁ የምታልፉት ነገር አለ። አብርሃም ደግሞ አሁን እየበሰበት ነው። ምንም የሚታለፍ ነገር አይደለም እያደረገ ያለው አብርሃም ላይ የሚያደርጋችሁ ድርጊቶች ምናምን እንዳለ የወረዱ የዘቀጡ የሆነ ለሰው ልጅ እንዴት ነው ለማሰብ የሚከብድ ነገር ነው እዚህ ጋር እያደረገ ያለው አብርሃም አሁን ላይ ማለት ነው። እና ግዴታ መመርመር አለበት። ጭንቅላቱም ልክ አይደለም ያወሩታል እንዳለችው ከሆነ እና ዘቅጧል፣ ወርዷል፣ ነፍጧል አይምሮ የአብርሃም አይምሮ። ለእኔም ልጃችን ነው እኮ አይደል እንዴ? እኮ ለሁለታችንም ልጃችን ነው አይደል? አይደለም። ስለዚህ አንቺ እንደምታስቢለት ምንም አስበለት አታውቅም፣ አታስመስል። አንተ ልጁን የምትፈልገው ይሄ ልክ እንደ ይሄ ለመንከባከብ ምናምን አይደለም፣ ሾው ለማድረግ ነው የምትፈልገው። ልጁን ሾው ለማድረግ አንተ አያችሁ አይደለ? እዚህ ጋር ማለት ነው እንዴት መሰላችሁ የሆነ ድራማቲክ ምናምን ሞመንት የምንለው ከሆነ ማለት ነው አይወራም እዚህ ጋር አለ የሆነ ይሄ ማለት እንግዲህ አብርሃም ሄዶ ለሩታ ሲነግራት ልጄን አምጪው ወይ የሆነ ሰራተኛ ሙጊሽ እንዳለው ነው ማለት ነው እዚህ ቪዲዮ ላይ። እና ከሷ ነጥቆ ነው እዚህ ጋር የመጣው ሪያሊቲ ነው። በቃ ትክክለኛ ነው ይሄ። ገባችኋል? አንዳንዴ ተነጋግሮ ቢሆን ያስታውቃልና እዚህ ጋር ድራማ ነው አይባልም። በቃ ድራማ እስከሆነ እዚህ ጋር ማለት ነው አብርሃም ብሶበት አይምሮ ዘግቶ አይምሮ ስቶ ነው እዚህ ጋር ልጁን ይዞ የመጣው። ገባችሁ አይደለ? ስለዚህ በዚህ ልክ ደግሞ በቃ እንደዚህ ማለት አሁን ለምሳሌ እኛ ድሮ የምናውቀው ተጋብቶ መኪና እየገዛላት ቀለበት እያሰረላት ወድሻለሁ ምናምን ያ ሁሉ ቀርቶ ፖዚቲቭ ኔጌቲቭ እየሆነ ነው። በቃ ተቃራኒ እየሆነ ነው የሚያደርጋቸው ነገሮች የዛ ተቃራኒ። በፊት አሁን ቀለበት አሰርላት አይደለ? ኦልሞስት አሁን ላይ ያን ቀለበት ያወልቋል። እኔ ላውልቆ ብሎ ከእጇ ተቀብሎ እኮ ሊያወልቆ ይችላል። ገባችኋል? ተቃራኒ ነው እያደረገ ያለው አሁን ላይ። በቃ የሆነ የማይሆን ነገር በቃ ደስ የማይል ነገር መጀመሪያ ያደረገው ነገር ደስ ብሎ አሁን ላይ ደግሞ የሚያስጠላ ነገር ተገላቢጦሽ እየሆነ ነው አሁን ላይ እያደረገ ያለው ነገር። አይምሮ መመርመር አለበት። እኔ እንደዚህ አይነት አስተሳሰብ ካለው አሁን ላይ አብርሃም መመርመር አለበት። ይታወቃል። ሪል አባት ሆነህም አታውቅም። ሩታ ግን ጤነኛ ነሽ? ያማታል እንዴ? ሩታ ተረጋጊ። እኔ እኮ ከምንም በላይ የሚገርመኝ ነገር የሚያስመስለው ነገር ማስመሰል ይችልበታል። እንደሱ የተካነ የለም ማስመሰል ላይ
በቃ እንዴት ነው ሩታን አስጨንቆ ሩታን አሳብዶ ምናምን በሷ ላይ ለማሳበብ ነው። በቃ ይሄ ማለት እኔ አስመሳይነትን በቃ ጭምር ማለት ነው። ይሄ ማለት አንዳንዴ ደህና ባል ሚስጣችሁ እዚህ ጋር የምትመለከቱኝ ተመልካቾች ምናምን አንዳንዴ ደህና ባል ስጠኝ ምናምን ብላችሁ ራሱ መጸለይ ያለባችሁ። እንደ አብርሃም አይነት የወረደ የዘቀጠ ባል አይስጠኝ ብላችሁ ጸልዩ። ገባችሁ? አይስጣችሁ። ያው እና ፈጣሪ ይጠብቃችሁ ከእንደዚህ አይነት ባል። ይህንም ያተራመሰ ምናምን ይመጣል፣ ፊት ለፊታችሁ ጨጓራችሁን ያንዳል። እዚች ጋር ደግሞ ሌላ አንድ ሴት ያመጣል ምናምን በቃ ብድ አድርጓችሁ በቃ ራሳችሁን እንድስቱና እንድታጠፉ ነው የሚያደርጋችሁ እና ይጠብቃችሁ ከእንደዚህ አይነት ባል። ሩታ ደግሞ እንግዲህ ፈጣሪ እስኪ ይሁንሽ። ያው ከሀገር ከረፍታሽ ይህ ሰውዬ ሰላም አያስገኝሽም። በጣም አሁን ላይ አብራ እንዴት ነው ብቻ ለቃል መናገር ራሱ ይከብዳል። አሁን ላይ የሚያደርጉ ነገር ድርጊቶች ምናምን በጣም ደባሪ ናቸው። ጊዜም ሰጥተዋል፣ ቀንም ሰጥተዋል፣ ሰዓትም ሰጥተዋል። ገባ? እኔ ባለሁበት ነው እንጂ እኔ በሌለሁበት ዝም ብለህ እንደ ዕቃ ጥልፍ አድርገው የምትወስደው ልጅ አይደለም። መረጋጋታችሁ ሰማኝ አይደል? አብርሃም ዘከሌባስም ተጋግለታ እኮ ይሄንንም ነገር ስለሩታ ከኔ ጋር በቃ ልጁን አንጠጥረህ የወጣኸው ስለምታውቅ ነው። እሺ ምን እኮ ስነ ስርዓትን ትይዛለህ። ሲያስመስል አይታችኋል አይደል? ይሁን እንዳልወሰደ አክት ምናምን ሲያደርግ ግን ትክክለኛ ሄዶ ወስዷል። ልጁ እኮ ግን ይሁን እንዳልወሰደ በቃ እንዴት ልበላችሁ፣ በቃ እዚህ ጋር ሩታን ለማስጠጣት ነው እያደረገ ያለው ድርጊቱ። ከፈለክ ህግ በፈቀደልህ ቀን መተህ ታየዋለህ። እሺ አሁን ፈቃጅለት ሰምተኛል አይደል? እንደዚህ ምግብ ላበላው ምግብ በልተው ላይ ስላት አሁን ያበላሁት አለችኝ። የራሷ አጋዥ ማለት ነው። ገባሽ? በቃ ምግብ ከበላ ማለት እንደ ደጋ አንድ ሰዓት ያህል ምናምን ነው መቆየው። ይዤው እመጣለሁ ብያት ነው ይዤው ወጣሁ። ሲጀመር ደግሞ አራቅንም የእሷ ሰፈር ማለት ያው ቅርብ ነው። ታውቂያለሽ እንዴ? በዚህ ልክ እንደዚህ የሚያንጨረጭራት ሌላ ጉዳይ ሌላ ነገር ቢኖር አትሊስት ቢደወልልህ ስልክ እንኳን ታነሳለህ። አውቀው ብለህ ነገሮች ሌላ ነገር እንዳስፈልገው እኔ ሩታ ላይ እንዳንቺ ትቢተኛ አይደለሁም። ስልክ ያላነሳሁት ቪዲዮ እየቀረጽኩ ነው። ሲጀመር ስልክ ሳይለንት ነው። እሺ ስልክ ሳይለንት ነው አይደለ? እቤት ስትመጣ ስልክ አልሰራልህም ነው? እምቢ ያለ ቤት ስትገባ እኔ ጋር ልጁን ለመውሰድ ስትመጣ በጣም እንዴት ታስብለታለህ? እባክህ በጣም ታስባለህ እኮ። አንዳንድ ሰው ግራ ነው ይኸውልህ አንተ ለልጅ ሩታ ሌላ ያናድርሽ ነገር አለ ወይ? ጥያቄ እኮ ነው የጠየኩሽ ያሉት አይደል? ምናልባት በሌላ ነገር ተበሳጭተሽ መጣሽ። በእናትህ ከአንተ በላይ የሚያበሳጭ ስራ የሚሰራ የለም። በጣም አንተ ጥሩ ስራ የምትሰራ ሰው ይመስል በሌላ ነገር ተበሳጭሽ ምናምን አትበለኝ። ገባ? ይኸውልህ አይታችኋል አይደል? የሚያስመሰሉትን ገብረሃም በጣም አስመሳይነቱ የምታውቁት በዚህ ነው። የሆነ ራሱን ነፃ ለማድረግ ሩታን ደግሞ እዚህ ግን ሰበበኛ ያደርጋታል። ራሱን ነፃ ለማድረግ ማለት ነው። እና ያው ሩታም እኮ የተናገረች ነው ብሎ ግን የሆነ አይገባውም ነው። ድንጋይ ነው አብርሃም ድንጋይ። ጥሩ ነገር ብትሰራ ጥሩ ነገር ብታስብ ኖሮ ነገ ይሄ ልጅ ምን ያህል ብለህ ለልጅ አእምሮ ትጠነቀቅ ነበር። ግን ሊፈር አልፈጠረብህም። ይሄ ነገር አይሰራም መሰለኝ እኮ። አሁን ያናደደሽ እኔ ከፍቅር ጋር ሆኜ ጩጬውን ማግኘቴ ነው ወይንስ ምንድን ነው? ለዛ ነው የተናደድሽው አይደል? ማየት የምትፈልገው አንተን አይደለ? በቃ ራስህ ታገኘዋለህ። ሲቀጥል ደግሞ ከአንተ ውጪ እዛም እዚህም ልጅን እየጎተትክ የምትወስድበት አንዳች ምክንያት የለም። ማየት በምትፈልግ ሰዓት እቤት ውስጥ መጥተህ የፈለግከውን ሰዓት አይተው ትሄዳታለህ እንጂ ከዚህ በላይ ምንም ነገር ለአንተ የምፈቅድልህ ነገር የለም። አይ ካልክ ደግሞ በእንደዚህ አይነት አግባብ መሄድ ከፈለግክ ደግሞ ኖርማል ነው። ታውቀኛለህ ምንም ነገር ማድረግ እንደማያቅተኝ። ያስባችኋል። በዚህ ጋር እንዴት ነው እየተናደደች በሷ የሆነ ነገር ሲጠራ ይደብራል። ይሄ በሷ የሆነ ለመፈመስ የሚያደርጉ ወይ የሆነ ነገር ለማግኘት የሚያደርጉ ጥረት እና ለሚስቱ አለማሰብ ከዚህ ጋር ለገዛ ሚስቱ አለማሰቡ ነው። ገባችሁ አይደለ? ሚስቱ ያለች በሷ ለመጠቀም እዚህ ጋር ያነደዳት የሆነ ነገር ይጠቀማል። በቃ አለቀ። ይሄ ነው ደስታ የሚያደርገው። አብርሃም ደስ የሚያሰኘው ነገር ይሄ ነው። በቃ ሚስቱ እየተናደደች እዚህ ጋር ገንዘብ ያገኛል፣ የሆነ ነገር ያደርጋል ምናምን ነገር እና በጣም ደባሪ ባህሪ፣ በቃ ለማንም የማልመኘው ባህሪ ነው አብርሃም ያለው ባህሪ ማለት ነው። በጣም ደባሪ ባህሪ አይደለም። አንቺ መልካም ሆነሽ እኔን ክፉ ወይንም የሆነ መጥፎ አባት ለማስባል ባትቸኩይ ጥሩ ነው። ችግር የለውም። አንቺ በቃ ጥሩ እናት ነሽ ለልጃችን። አንተ ጥሩ ብትሆን ነው ገና ከተረገዘ ጊዜ ጀምሮ ስትጫወትበት ለልጅ ሞራልና ኧረ በእናታችሁ እንትን ሳታስብለት የቀረው አይደለ? ልጁ መናገር አይችልም ማለት አስባችሁታል? እንግዲህ ፍቅር የተባለችው እንግዲህ ሌላኛው ሚስቱ ነች አይደለ? ሌላኛው ሚስቱ ነች። ግን እንኳን አስባ አይታችኋል። ኢቭን ከአብርሃም ተሽላ አስባ ኧረ በእናታችሁ ታውላለችው። እና አብርሃም ደግሞ
ለገዛ ሚስቷን ለመጨነቁ የገዛ ፍቅር የተባለችው እንግዲህ ሶስተኛ ነች እና እሷ የገዛ ሶስተኛ ፍቅረኛው አስባ ይሄን ነገር ሚስጥር ነው አታወሩ እያለች ነው እና አይገባውም አብርሃም አይገባውም። ደንቁሯል። በቃ የገዛ ሶስተኛ ፍቅረኛው እያሰበች አስቡ። ይህ ማለት ምን አይነት ንፍጥ የሆነ ጭንቅላት ነው እናታችሁ። ልጅሽን ለማየት ወይንም ለመተዋወቅ የሚፈልጉን ሰው እምቢ ሲያለሽ ምን ችግር አለው? ኖርማል ነው። በተለይ አሁን ለምሳሌ ለሰው ባስታወቃት ችግር የለም ገባ እንደማትጎዳት ስለማቅ ሰው አሁን እኔ የሆነ ልጁ የምጎዳው የሆነ ነገር እንዲመስለኝ ያደረገችኝ በእውነት እኔ ደብሮኛል። አሁን ለምሳሌ አይ ግን አንቺ የሚደብርሽ ማለት ነው እዚህ ጋር ከአብርሃም ያው ሩታንም እንትን የምትያት ከሆነ ለሩታም ትንሽ አይምሮ የምታስቢ ምናምን አይነት ከሆንሽ ያው ሩታም ነግረሻት ከአብርሃም ጋር ያለሽ የቪን ልጅ ያለው አንቺም ልጅ ያለሽ ሰላማዊ ህይወት መኖር ከፈለሽ አብርሃም ህይወት ወጥተሽ የራስሽን ሰላማዊ ህይወት ተመስገን ብለሽ መኖር ነው እንጂ እሳት ላይ መግባት ድጋሚ እሳት ላይ ዝቅጥ ማለት ደግሞ ኢቭን እኮ ትዳርሽን ሊያፋተው ይችላል እኮ አብርሃም እኮ እኔ እኮ አላምንም አብርሃም አንቺ ያገባሽውን ባል ሊያፋተው ይችላል። ስለዚህ ሊያፋታችሁ ይችላል። ስለዚህ አብርሃምን አላምነውም። የባሰ ጨጓራ ነው የሚሆንብሽ አንቺ ራሱ እና መለየት አለብሽ ከአንቺ ራሱ ምንም አያስፈልግሽም። ሰላማዊ ህይወት አልኖር ምናምን ኩቲ የሆነ ምን አገባኝ እዛው ተቀላቃይ እዛው ያነድሻል ያቃጥልሻል ምናምን ለሩታ የምታስቢ አይነት ከሆነ ያለሽ የማታስቢ አይነት ከሆነ ሲኦል ውስጥ እንደገባሽ ነው የሚቆጠረው። እና ቤተሰቦቼ በዚህ አጋጣሚ አካውንቴን ላይ ሼር ሰብስክራይብ እያደረጋችሁ የኛ ቤተሰብ መሆን ትችላላችሁ። እስካሁንም ለተከታተላችሁኝ ከልብ አመሰግናለሁ። ይመቻችሁ ባይ